ፊልሙ ዣን ሙንሺን እያሳየ ይጀምራል። የመጀመሪያ ዓመት ዩኒቨርሲቲ ተማሪ ስትሆን ወደዛው እያመራች ነው። ለአዲሱ ህይወቷም ጓጉታለች። ይህን ዩኒቨርሲቲ የመምረጧ ምክንያትም ከሃይስኩል ጀምሮ የምትወደው ጎሃዩ ነው። ግን ወደ ዩኒቨርሲቲው ካመራች በኋላ ጉጉቷ ሁሉ ሞቶ ትከፋለች። ምክንያቱም ከተማሪው ስም ዝርዝር ውስጥ ጎሃዩ የለም። ዣንም ወደ ባስኬትቦል ሜዳው ሄዳ ወንዶቹ ኳስ ሲጫወቱ ማየት ትጀምራለች። ሳታስበውም በኳስ ትመታለች። በሚያስገርም ሁኔታ የመታት ጎሃዩ ነበር። እርሱም እዛ ዩኒቨርሲቲ ገብቶ ነበር። በአንዳንድ ምክንያቶች ግን ስሙን ወደ ጎጂን አስቀይሮ ነበር። በንጋታውም ዣን ድጋሜ ጎል ለማግኘት ወደ ባስኬትቦል ሜዳው ትሄዳለች። ግን ጎዝ አልነበረም። ተከፍታም ወደ ላይብራሪ ትሄዳለች። እዛም ስለሱ ያሰበች ጎ እርሷ ጋር መጥቶ ታገኘዋለች። የልቧ ምት እጅጉን ጨመረ። እርሱ ማታ አብረው ራት እንዲበሉ ይጠይቃታል። በዚህም ትደሰታለች። ዣንም ዘንጣ የተቀጣጠሩበት ሬስቶራንት በጉጉት ስትጠብቀው እርሱ ግን ከሌላ ሁለት ጓደኞቹ ጋር ነበር የመጣው። ይህም ትንሽ ያስከፋታል። ጣፋጭ ምግብም ይቀርባል። ዣም የቀረበው ምግብ በምትወደው ልጅና በጓደኞቹ ፊት እንደ ልቧ መብላት ያስፈራታል። ጎ ወደ መጸዳጃ ቤት ሲሄድ ስልክ ለመደወል አስመስላ ምግቡን ውጪ ይዛው ወጥታ መብላት ጀምራለች። ጎም ሳታየው አይቷት ይስቅባታል። በመቀጠልም ሁለቱ ወደ ገበያ አብረው ይሄዳሉ። ጎም ለራሱ ብዙ ጣፋጮችንና ከረሜላዎችን ይገዛል። ግን ወደ ቤቷ ከሸኛት በኋላ የገዛውን በሙሉ ይሰጣታል። ደስም ይላታል። የሶሻል ሚዲያ አድራሻውንም ሳትጠይቀው ይሄዳል። በቀጣዩ ቀን ዣን የሶሻል ሚዲያ አድራሻውን ለመጠየቅ የጎ ክፍል ገባች። ግን ሳታስበው መምህሩ ይመጣና ይይዛታል። ይባስ ብሎም ጥያቄ ይጠይቃታል። መመለስም ያቅታታል። ጎ ግን ጥያቄውን ይመልስላታል። መምህሩም ከወጣ በኋላ ጎ ተጠግቷት እርሱ ክፍል እንደሆነች ይጠይቃታል። እርሷም እውነቱን መናገር አሳፈራትና እየወሰደ ያለው ኮርስ አስደስቷት እንደመጣች ትነግረዋለች። በመጨረሻም የሶሻል ሚዲያ አድራሻ የመጠየቅ አቅም አገኘችና ጠየቀችው። እርሱም ስልክ ቁጥሩን ሰጣት። ከዛ በኋላ ጆን ሶሻል ሚዲያው ላይ የሚያስደስተውን ነገር ሁሉ አየች። ኦንላይንም ላይብራሪ መሆኑን አወቀች። እርሷም ቡና ይዛለት ወደ ላይብራሪው ሄደች። ሲመጣም ድንገት እንደተገናኙ አስመሰለች። ቡናውንም ሰጠችው። እሱ ግን ማታ ማታ እንቅልፍ ስለሚከለክለው እንደማይጠጣ ነገራት። ልትሄድም ስትል ልሸኝሽ አላት። እርሷም ደስ አላት። ኮከቦችን እንደሚወድ ስላወቀች በውሸት ኮከቦችን እንደምትወድ ተናገረች። እሱም ፈገግ ብሎ ኮከቦችን እንዲያዩ የህንጻው ላይኛው ክፍል ወሰዳት። እርሷም እዛ በሐሳቧ ከእሱ ጋር ስትሆን ማለም ጀመረች። እጁንም ፊቷ ላይ አድርጎ ወደ እርሷ መቅረብ ሲጀምር ሊስማት መስሏት አይኗን ስትጨፍን እርሱ ግን በሲሱ በጥፊ ፊቷን መታት። ፊቷ ላይ ትንኝ አይቶ ነበር። ከዛ በኋላ ምንም ነገር እንዳልተፈጠረ ሆነው ኮከቦችን ማየት ጀመሩ። ከትንሽ ጊዜም በኋላ የጓንዱ ጓደኛ መጥቶ አቋረጣቸውና ስለ ቡድን ስራው ጠየቃቸው። በዚህም ሰዓት ጎ የቡድን ስራው ፎቶ አንሺ እንደሚያስፈልጋቸው ትዝ አለው። ስለዚህ ጆንን ፎቶ እንድታነሳላቸው ጠየቋት። ጋዜጠኝነት እያጠናች ስለሆነ ፎቶግራፊ ትማራለች ብሎ በማሰብ ነው። በእውነተኛው ግን ጆን ፎቶግራፊ መማር አልጀመረችም። ምንም አይነት ልምድም የላትም። እርሷ ግን ከጎጋ ለመሆን ብላ በሽታ ተቀበለች። ጆንም ዶርም ከገባች በኋላ የዶርም ጓደኛዋን ሊዩን ወንድ ልጅን እንዴት እንዲወዳት ማድረግ እንደምትችል ጠየቀቻት። ሊዩ የትምህርት ቤቱ ታዋቂ ሴትና በፍቅር ነገር ጎበዝ ናት። በቀጣዮቹም ቀናት ጎና ጓደኞቹ አሳይመንቱን በጥሩ ሁኔታ አቀረቡ። በዚህም ምክንያት ስኬታቸውን ከጆን ጋር ማክበር ጀመሩ። እርሷም ጎ ወደ ቤት ይወስደኛል ብላ በማሰብ በጣም ልትጠጣ ሞከረች። እርሱም አጠጣጧ አላማረውም ነበርና አስቆሟት። ጓደኞቹም በዚህ ተበሳጭተው ለምን ስንዝናናት በጠብጠናለህ አሉት። ጎም ሁሉም የሚጠጡትን ቺርስ እንዲሉ ጠየቃቸው። ጓደኞቹም ቺርስ ብለው መጠጡን እስኪጠጡ ጆንን ጎትቶ ይዟት ሄደ። ወደ ዶርማም ሸኛት። ስትደርስ ግን ስለመሸ ተዘግቶ ነበር። እርሷም ከጎ ጋር ብዙ ጊዜ ልታሳልፍ በመሆኑ ተደሰተች። ለትንሽ ደቂቃም በፍቅር እየተያዩ ፈገግ አሉ። ግን የዶርማ ተቆጣጣሪ በሩን ከፍታ ጎን እንዲሄድ አደረገችው። ዶርም ከገባች በኋላም የዶርም ጓደኛዋ ሊዩ ጎን እንደምትወደው አስተዋለች። ጆንም ግቢ ውስጥ ሊዩን መከታተል ጀመረች። ከጎ ጋርም ቅርበት እንዳላቸው ተረዳች። በቀን ውስጥ አብረው የሚያደርጉትን እንቅስቃሴ እንዳለ መከታተል ጀመረች። የጎ ጓደኛ ሚዩ በምሳ ሰዓት ቁጭ ብላ በድብቅ ስትሰልላቸው ደረሰባት። እርሷም ደነገጠች። ግን እርሱም ተቀላቀላት። ምክንያቱም እርሱ ደግሞ ሊዩን ይወዳታል። ግን ጎና ዩ ሳያስቡት እነሱን ሲከታተሉ እና ጎ ያዟቸው። ሊዩ ዩ ልትይዛው ሄደች። ጎ ደግሞ ጎም ጆንን ባደረገችው ነገር አነስ ያለ ቅጣት ቀጣት። ወደ ዶርምም ከመሄዷ በፊት በትምህርት ቤቱ ዝግጅት ነበርና አብረ የምትሄዳት ሴት አለች
አለች ወይ ብላ ጠየቀችው። እርሱም እንደሌለ ነገራት። አብረው እንድትሄድም ጠየቃት። ጆንም ሳታንገራግር በሽታ ተቀበለች። የዝግጅቱ ቀንም ጆን ቀሚሷን ለብሳ ሜካፓን ተሰራች። ልትሄድ ስትል ግን የዶርም ሜቷ ከላይብረሪ የወሰደችውን መጽሐፍ መመለስ እንዳለባት ነገረች። ይህንን ማታደርግ ከሆነም የትምህርት ቤት ክፍያዋ ይጨምራል። ጆንም መጽሐፎቹን ይዛ ወደ ላይብረሪ ሄደች። እዛም ስትደርስ አንድ መጽሐፍ እንደረሳች አስታወሰች። ግን ዶርማ ውስጥ የለም። ከጎ ጋር ጊዜ ለማሳለፍ ብላ የህንጻ የላይኛው ክፍል ላይ ረስተዋለች። ልታመጣው እዛው እንዳለች ጥበቃው ይቆልፋባትና እዛው ትቀራለች። ጎም ጆንን ሲጠብቅ የለችም። ስልኩን ሲመለከት ችግር ውስጥ እንደገባች ገባውና ሊረዳት ሄደ። እዛም በደረሰ ሰዓት በጣም አዝናና ተከፍታ ነበር። ለዝግጅቷ ለመድረሷ ብቻ ሳይሆን የትምህርት ቤት ክፍያዋ ጨምሯል። እርሱም ደስ እንዲላት ብሎ በስልኩ ዘፈን ከፍቶ እንዲደንሱ ጠየቃት። ጥሩ ነገርም ነግሯት ፈገግ እንድትል አደረጋት። ግን እንደ ጓደኛ ብቻ እንደሚወዳትም ነገራት። ከዛ በኋላ በጣም ተከፋች። በንጋታው ክፍል ውስጥ ሁለቱም የፎቶግራፊ ክላስ እየተከታተሉ ሳሉ ካጠገቧ ተቀመጠ። ጆን ግን እንደ ጓደኛ ብቻ ስለሚያያት ተከፍታለች። አስተማሪውም የቡድን ስራ ሰጣቸው። ጎም አንድ ላይ እንዲሰሩ ጠየቃት። ብትከፋም ተስማማች። ምክንያቱም አሁንም ቢሆን እንዲወዳት ትፈልጋለች። የቡድን ስራው ተጀመረ። የቡድን ስራውን ለመስራት የቀን ጉዞ አደረጉ። ጆንም ምግብና መጠጥ በቦርሳዋ ይዛ ነበር ሄደችው። የቡድን ስራውንም እንደጨረሱ መሬት ላይ ቁጭ ብለው ተዝናኑ። ግን ዝናብ ዘነበና ትንሽ ተበላሸባቸው። መጠለያን ፈልገው ተጠለሉ። ጎም ጃኬቱን አውልቆ ሰጣት። ፊቷንም በሶፍት ጠረገላት። ጆንም ደስ አላት። ዝናቡም እየዘነበ ጥሩ የፍቅር ጊዜ አሳለፉ። ዝናቡ ዘንቦ እንደጨረሰም ወደ መጡበት ተመለሱ። የዛን ቀን ማታ ጎ ለጆን ቪዲዮ ኤዲቲንጉን እንድትሰራው ደውሎ ነገራት። እርሷም በጣም ደስ አላት። ግን ትዝ ሲላት እስከ ቀጣዩ ሴሚስተር ድረስ ቪዲዮ ኤዲቲንግ መማር አትጀምርም። ስለዚህ እርዳታን ፍለጋ ሌላ ሲኒየር ተማሪ ጋር ሄደች። ልጅቷም እንደምትረዳት ነገረቻት። ነገር ግን ለፊልሙ ቀረጻ የሚሆን ቆንጆና ጥሩ የፍቅር ጊዜ አብራው የምታሳልፈው ወንድ ካገኘች ብቻ እንደሆነ ነገረቻት። ጆንም ጎን ጠየቀችው። ለቀረጻውም በቀላሉ ይስማማል። ቀረጻውም ተጀመረ። አብረው መሳቅ መቀለድ ጀመሩ። ጥሩ ጊዜም አሳለፉ። ግን ሁሉም ነገር ቆመ። ልዩ መታ ጆንን መተካት እንደምትፈልግ ሀሳብ ስታቀርብ ፊልሙ ዳይሬክተርም የትምህርት ቤቱ ታዋቂ ሴት እንድትሳተፍ ስለፈለገ ጆንን በልዩ ቀየራት። ጆን ብትናደድም ምንም ማድረግ አልቻለችም። ጎ ግን በዚህ ድርጊት ተናዶ ወደ ቀረጻው ላለመሄድ ይወስናል። ይህንን ሲያዩም መልሰው ጆንን ወደ ቀረጻው ይመልሷታል። በኋላም ልዩ ጎን ቀርባ አብረው ሽርሽር እንዲሄዱ ጠየቀች። ጎ ደግሞ ጆንና ዩን እንዲቀላቀሏቸው ጠየቃቸው። እርሷም ግብዣውን በደስታ ተቀበለች። በመቀጠልም በሽርሽሩ ቀን መብላትና መጠጣት ጀመሩ። ልዩ ለጆን አንድ ሀሳብ ያቀርብላታል። ሀሳቡም አብረው ሆነው ጎና ልዩን ማስቀናት ነበር። ስለዚህም ዩና ጆን አብረው ካይት ማብረር ጀመሩ። ልዩ ለዩ ምንም ስሜት ስለሌላት አልቀናችም። ጆንና ጎ ግን ሁለቱም ቀንተው ነበር፣ ሁለቱም ከሌላ ሰው ጋር ስለነበሩ። በዚህም ቀን ጎ ዩና ጆን ከዚህ በፊት ምሳ አብረው በልተው እንደነበር አውቆ በዚህም በጣም ይቀናል። ግን ከመሄዱ በፊት ዩ አንድ ጌም እንዲጫወቱ ሀሳብ ያቀርባል። ጨዋታውም እውነቱን መናገር ነው። ልክ የጎ ተራ ሲሆን ከዚህ መሃል አንድ ሴት እንደሚወድ ተናገረ። ይህም ጆንና ሊዩን በጣም ጉጉ ያደርጋቸዋል። የዛን ቀን ሌሊትም ጆጎ ማንን እንደሚወድ በማሰብ እንቅልፍ ታጣለች። በቀጣዩም ቀን ትምህርት ቤት በድፍረት ጠየቀችው። እርሱ ግን ምንም አልነግርም አላት። በትናንትና ድርጊቷ ተናዶባት ስለነበር አላናግርም አላት። እርሷም ተስፋ ሳትቆርጥ ላይብረሪ ተከትለው እራት አብረው እንዲመገቡ ጠየቀችው። እርሱ ግን ጥሩ ምላሽ አልመለሰላትም። በዚህም ልቧ ተሰብሮ ዝናብ ላይ ቆማ ማልቀስ ጀመረች። ሊዩን የሚወዳት መስሏት ነበር። ሳታስበውም የሆነ ሰው በጥላ አስጠልላት። እርሱም ጎ ነበር። ጃኬቱንም አውልቆ ሰጣት። አቀፋትና እራት አብረው እንዲበሉም ጠየቃት። ደስ ብሏትም ልብሷን ለመቀየር ወደ ዶርሟ ሄደች። ግን ደስታዋ ወዲያው ደበዘዘ። ምክንያቱም ልዩ በንጋታው ለጎ ፍቅሯን እንደምትገልጽለት ነገረቻት። በቀጣዩም ቀን ጆን ከጎ ጋር ዋለች። ሊዩን እንዳያገኛት በመፍራት ቀኑን ሙሉ ከሊዩ ጋር እንዳይገናኙ ለማድረግ ስትጥር ዋለች። በሰበቡም እነሱ ጥሩ ጊዜ አሳለፉ። ሲመሽም ወደ ዩኒቨርሲቲው ተመለሱ። ሲመለሱ ግን ሊዩን አገኟት። ሊዩም ጎን ለብቻው ማውራት ጀመረች።
በዚህን ጊዜ ጆን ከፍቷት ልትሄድ ስትል አዳልጧት ወደቀች። እግሯም ይሰበራል። ጎም ደንግጦ አቅራቢያቸው ያለ ሆስፒታል ወሰዳት። ከሆስፒታል ከወጡም በኋላ በጣም መሽቶ ነበር። ዶርም ስለሚዘጋ ምሽቱን ሆቴል ለማሳለፍ አቀዱ። ጆንም በሐሳብ ሆና በመሃላቸው ስለሚሆነው ነገር ማሰብ ጀመረች። ከጎ አጠገብም ተኛች። ጧትም ሳታስበው ሳማት። ግን ሁሉም ነገር ህልም ነበር። በትክክለኛው ሆቴል አስገብቷት ሄዶ ነበር። በቀጣዩም ቀናት ጆንን መንከባከብ ጀመረ። ደረጃዎችን አቅፎ ያስወጣታል፣ ምግብ ይሰራላታል፣ የክፍል ስራዎችንም ይሰራላታል። ተጎድታለች ብሎ በማሰብ ጆንም በሚያደርግላት ነገር ተገረመች። ሊወዳት እንደሚችልም አሰበች። ግን ለምን እስካሁን ፍቅሩን አልገለጸላትም? በቀጣዩም ቀን ልብስ ሊገዙ አብረው ሄዱ። ምሳም አብረው በሉ። እዛም የትምህርት ጓደኛቸውን አገኙና አብራ ስላየቻቸው ተገረመች። ፍቅር እንደጀመሩም ገመተች። ጆም ጓደኛ ብቻ እንደሆኑ ነገረቻት። ይህም ጎም በጣም አናደደው። ሬስቶራንቱንም ትቶ ወጣ። ጆም እየተከተለችው ምን እንደሆኑ ስትጠይቀው ጓደኛ ብቻ እንደሆኑ የነገራት ብቻውን እንድትተወው ነገራት። እርሷም በጣም ተናዳ እንደዚህ እንድታስብ ያደረጋት እርሱ እንደሆነና ስሜቱ ግራ እየገባት እንደሆነ በፍቅር ካስያዛት በኋላም እየኮራባትና ልቧን እየሰበረው እንደሆነ ነገረችው። ከሃይስኩል ጀምሮም ታፈቅራው እንደነበር ነገረችው። እርሷም ካሁን በኋላ ለፍቅሯ እንደማይመጥን ነግራው ተናዳ ትታው ሄደች። ይህንም ሲሰማም እንባ ባይኑ ሞላ። ወደ የመንገዳቸውም ተለያይተው ሄዱ። ከዛ በኋላም ጆን ጎን መግፋት ጀመረች። ልቧን እንዳይሰብረው ፈርታ። ሊዩም እንደተጣሉ ሰምታ ልታጽናናት ሞከረች። ሊዩም ጎ ጋር ሄዳ ለሚወደው ሰው ስሜቱን በድፍረት መናገር እንዳለበት፣ ጆንን በጣም እየጎዳት እንዳለና አሁንም በሚያደርገው ነገር እየጎዳት እንዳለ ነገረችው። እርሱም ልጆን ሊያገኛት እንደሚፈልግ በቴክስት ነገራት። ምሳም ገዛላት። እርሷም በስሜቷ መጫወት እንዲያቆምና ይህንን ምሳም እንደማትፈልግ ነገረችው። እርሱም ጓደኛ ብቻ እንዳልሆኑ ነገራት። ግን ተናግሮ ሳይጨርስ ትታው ሄደች። በሌላ በኩል ደግሞ ዩም ለሊዩ የምትወደውን ነገር እያደረገ እንድትወደው ለማድረግ እየሞከረ ነው። እርሷ ግን ምንም አይመስላትም ነበር። አንድ ቀን እንደሚወዳት ነገራት። እርሷ ግን እንደማትፈልገው ነገረችው። እርሷም እውነተኛ አጋር እንደምትፈልግና በቅርቡም ውጪ ሄዳ ልትማር እንደሆነም ነገረችው። ይህ ዩንን በጣም ያሳዝነዋል፣ ተስፋም ያስቆርጠዋል። በጆን ልደት ቀን ጎ የህንጻው የላይኛው ክፍል ላይ ይጠራታል። እዛም ያልጠበቀችው ዝግጅትና ኬክ አዘጋጅቶ ነበር። መልካም ልደትም ይመኝላታል። ጎም በስተመጨረሻ ፍቅሩን ገለጸላት። እርሱም ከሃይስኩል ጀምሮ እንደሚወዳት ነገራት። እርሱም ጓደኞቹና አስተማሪዎቹ ሚሉትን ፈርቶ ስሜቱን እንዳልገለጸላትም ነገራት። ፍቅረኛው እንድትሆንም ይጠይቃታል። እያለቀሰች በደስታ ተቀበለች። ከዛም ተሳሳሙ። ሁሉም ሰው እያወቀም ፍቅር ጀመሩ። በመጨረሻ ጎና ጆን አንድ ላይ ሊዩ ልትሄድ ስለሆነ ተሰናበቷት። ልክ አውቶቡሱ ሊሄድ ሲል ዩ መጥቶ አውቶቡሱን ተሳፍሮ ሊዩን ይከተላታል። ወሩን ሙሉ ለዚህ ጉዞ ሲዘጋጅ እንደነበራትም ነገራት። አብሯት ሄደ። እርሷም ለመጀመሪያ ጊዜ በፍቅር አይን አየችው።